የጋሽ ተሰማ ሙሉነህ ታላቅ ወንድም ኮሎኔል ታደሰ ሙሉነህ የተወለደው በአማራ ክልል በምዕራብ ጎጃም ዞን ሜጫ ወረዳ መራዊ ከተማ በ1944 ዓመተ ምህረት ነው። የአንደኛ ደረጃ ትምህርቱን በመራዊ ከተማ፣ የሁለተኛ ደረጃ ትምህርቱን ደግሞ በባህር ዳር ከተማ ጣና ሐይቅ ትምህርት ቤት ውስጥ ተከታተለ። ኮሎኔል ታደሰ ለአብራሪነት በአየር ኃይል የተመለመለው ገና የ11ኛ ክፍል ተማሪ እያለ ነበር። በሀገር ውስጥና በውጭ አብራሪነት ስልጠናውን አጠናቆ በ25 ዓመቱ ነበር ከጠላት ጋር ግብ የጀመረው። ኢትዮጵያ ሀገሩን የሶማሌ መንግስት ድንበር ተሻግሮ ለመውረር በተነሳበት ጊዜ ኮሎኔል ታደሰ ሙሉነህ ሕይወቱን ለሀገሩ በመስጠት ለወረራ የመጣውን ኃይል ድባቅ በመምታት መልሷል። በመጨረሻም ኮሎኔል ታደሰ ሙሉነህ ጥር 28 ቀን 2011 ዓ.ም በህመም ምክንያት ከዚህ ዓለም በሞት ተለይቷል። ቀብሩም በሚወዳት ሀገሩ በኢትዮጵያ በመራዊ ከተማ ተፈጽሟል። ለመታሰቢያነት በመራዊ ከተማ የሚገኘው ሁለተኛ ደረጃ ትምህርት ቤት ኮሎኔል ታደሰ ሙሉነህ አጠቃላይ ሁለተኛ ደረጃ መሰናዶ ተብሎም በስሙ ተሰይሞለታል። ክብር ለሰማዕታት ይሁን።